24 ሰዓት ለሰጠ እግዚአብሔር 1 ሰዓት ለጸሎት መስጠት ጭንቅ ነውን? 24 ሰዓት ለሰጠ እግዚአብሔር 40 ዘመን ለሰጠ እግዚአብሔር በ40 ደቂቃ መስጠት ጭንቅ ነውን? ጭንቅ ነው። 50 ዓመት ለምንቆፍርበት ጉልበት ለሰጠ እግዚአብሔር 50 ስግደት መስገድ ጭንቅ ሆነ? የኛ ነገር እኮ ይሄ ነው የማንሰጠው ማለት ነው። ሥጋውን ለሰጠ ለመድኃኔ ዓለም የሳንቲም ድቃቂ የልብስ ላቂ ቤተክርስቲያን መስጠት ብርቅና ድንቅ ሆነ እንዴ? ይሄ ነው እኛ የምንጸድቅ። ራሱን በጥምቀት ላለበሰን ጌታ ካባ ላንቃ ወርቀ ዘቦ ግምጃ ሰጥተን ለቤተክርስቲያን ማስገባት ብርቅና ድንቅ ሆነ? አንሰጥም። ለሰው መስጠት ሰውን መቀማት እንጂ መስጠት አናውቅም። ቢኖራችሁ ገንዘብ ስጡ፣ ባይኖራችሁ ምክር ስጡ፣ ማጽናናት ስጡ። አንዳንዱ ሰው ዝም ብሎ ወዶ መስጠት አይወድም፣ መንሳት ነው። አንዳንድ ጊዜ ከታመመ ሰው እንደና ጤና መስጠት የእግዚአብሔር ነው። ባይሆን ግን ተስፋ መስጠት ይቻል ነበር። እንሄድና ምን እናደርጋለን መሰለህ? ታክመሃል? የለም። ከዶክተር ገሌ ያማክራል? የለም። አይ አንተም እንደው ነገረኛ ነህ። ታሞ ተኝቶ በቁስሉ ላይ ጥዝጣዜ ማለት ነው። ሰው ተስፋ ይሰጣል እንጂ ወቅሶ ይወጣል። እናንተ ተስፋ መስጠት ማለት ነው። ሰውን ተስፋ መስጠት፣ ተስፋ መቀጠል። በስምሽ ያዘነውን ያረጋጋውን እምርልሻለሁ እኮ ያለ እንዲሁ መስጠት ባይሆንልህ አይዞህ ድንግል ማርያምን ያህል እናት እያለ ያለውን ማለት ነው። ሌላ ባይሰጥ ማለት ነው። አይዞህ ገር ያለልህ ሲባል ማለት ነው። ሕፃን ልጅ እኮ እንደው በጨለመው አባቱ ወደዚያ ሲሄድ ሲፈራ አይዞህ ሲለው እሺ ብሎ ዝም ይላል። ልቅሶውን ይተዋል። አይዞህ ማለት ብርታት ነው። ቃል ይሰብራል፣ ቃል ይጠግናል።